ሃይ ውዶቼ እንዴት ናችሁ? በስተመጨረሻም ሁላችንም በጉጉት የምንጠብቃት ቀን አርብ ደረሰ። በቀላሉ ደጋግመን ልንከሳ ነው። ያው እንደተለመደው የሚነካኩትን ነገሮች ነካኩልኝ ተጀምሯል። ብረት እየበየዱ ነውና እስኪያቆሙ ጠብቅኳቸው፣ ግን ሰዓቱ ደግሞ ደረሰብኝ ሳልቀርጽ ይሰማላ። ሰላም ናችሁ ወይ? እንዴት ናችሁ? ይሄው አርብ መጥቷል። በቀላሉ የሜክሳት ቻሌንጃችን እየተፋፋመ ነው። እንቀጥለዋለን፣ እንቀውጠዋለን። ተለመደው። እሺ ውዶቼ እኔ የምላችሁ ሳምንቱ እንዴት አለፈላችሁ? አዲሱን በቀላሉ የሜክሳት ቻሌንጅን ሀብላችሁ ጀምራችሁ እንደኔ አቁማችሁ ለነበራችሁ አቁማችሁ ደግሞ ለቀጠላችሁ በሙሉ እንዴት ነበር ሳምንቱ? ኮሜንቶቻችሁን እያየሁኝ ነበረ። ብዙ ጥያቄዎችም በዚህ ሳምንት ጠይቃችሁኛል። እሱንም ለመመለስ ሞክራለሁ። ያለ ነው እንትኑ ብረቱ ይረብሻል ነው። እናንተ ዛሬ ያበደ ነው ያማረብኝ። ይላርገው አይ ያሉ ይታያል እንዴ? ሃይ ቤቢ ቀላሉ የመክሳት ቻሌንጃችን እኔም ተጀምሯል። ኤኒ ታይም የተጀመረ ነው። ሁሌም እንደምላችሁ ከመጀመሪያው ሳምንት ጀምሮ እያያችሁ ከኛ ጋር አብራችሁ መጓዝ ትችላላችሁ። ዛሬ ግን በጣም በአብዛኞቻችሁ የምትጠይቁኝን የሁላችንም እኔ መጀመሪያ ላይ ክብደት ለመቀነስ ሳስብ ሁሌ ግራ የሚገባኝ ነገር አለ እና ምን ልብላ የሚለውን ነገር መራብ አይደለም ብልት እያደረግን መክሳት ነው የምንፈልገውና ምን ብልት እያደረግን ጥግብ እያለን ሆዳችንን በረሃብ ሳንቀጣ ምን ምግቦች ብንበላ በቀላሉ መክሰት ቻሌንጃችን ላይ በደንብ ይቀለናል። ኪሎአችንንም ቶሎ ለፍላፍ አድርጎ ያስቀንሰናል። እንዳማረብን የሚለውን ነገር ነው መርሃ ግብር ነው ዛሬ እንግዲህ ምናስፈጽመው። አሁን የሳይ ያው እንግዲህ ሁላችንም የምናውቀው ነገር ነው። ሁሌ በማንኛውም ሰዓት ላይ ክብደት ለመቀነስ ስናስብ መጀመሪያ የሚመስለን መራብ ቡሌ ማቆም ምናምን ነው የሚመስለን። እኔ ሁሌ ነው የምነግራችሁ ምግብ በጣም ነው የምወደው። እንጀራ ሳልበላ ውዬ አላድርም። የትም ሀገር እንኳን ብሆን ይሄው በህይወቴ እንጀራ ሳልበላ ውዬ ያደርኩበት ቀን የለም። እና ብዙ ሰዎች እሺ ምን እንብላ በጣም ብዙ ነገር ነው ያለው። እዚህም ያሉ ባለሙያዎችም ያው እኔ ባለሙያ ወይ ጤና ስፖርት አይደለሁኝም፣ ግን እኔም ከልምዴ ነው የምነግራችሁና ብዙ ግራም የሚያጋቡን ነገሮች ነው በየቀኑ የምናየው። እንትን ያወፍራል አትጠቀሙ ይለናል አንዱ ተነስቶ፣ አንዱ እንትን ደግሞ ተቃውት ያከሳል ይሉናል ምናምንና ያው እኛም ደግሞ በጣም ለመክሳት ካለን ጉጉት የተባለንን ሁሉ እንሞክራለን ከኔም ጭምር ማለት ነውና ግራም በጣም በአብዛኛው ግራ ከሚያጋባን ነገር ምንድነው የምንበላው ምግብ እየበላን እንዴት መክሳት እንችላለን የሚለውን ነገር ነውና እሱን ነገር ነው ዛሬ ብናወራ በያሰብኩት። ታሪፍ ነው ጸዴ ነው። አዎ እኮ ስሙማ ዛሬ አምሮብኛል። ፊልተር ቀየረኝ ነው ማርያምን ጆኒ ሴትዮ አግኝቶን ሳረጋት ፌቨራይት ውስጥ ከተትኳት አሁን እንዳጠፋብኝ ሌላ ጊዜ እንደምጠቀመው አይነት ፊልተር እና ቀን ላይ እንዳልኳችሁ የኛ ምንም ዳይት አይደለም መራብ አይደለም የፈለግነው ነገር መብላት እንችላለን። ግን ከመንበላው ምግብ ብንመርጥ ብለሽ የምታስቢው ወይም አንቺ ምትመርጩ ብለሽ የምታስቢው ነገሮች ብትነግሪኝ ላላችሁ አገር ውስጥም ከሀገር ውጭም ላላችሁ ሪኮመንድ ላደርግ የምፈልጋቸው ምግቦች አሉ። የኔን ነው ማለት ነው። እኔ ያው ኖርማል የሚገርማችሁ የጾም ምግብ ነው የምወደው። የጾም ምግብ ስላችሁ ይሄ አትክልት ይሄ ስጋ ምናምን ብዙም ፋን አይደለሁኝም። በዛ ተቃራኒ ደግሞ ብዙ ሰው ደግሞ ይሄ ስጋ ምናምን ፋን ነው። ስለዚህ ለኔ አሁን ይጠቅማሉ ብዬ ማሰባቸው በየቀኑ ቀን ላይ የፈለግነውን ነገር እንበላ አይደለ ከ4 ሰዓት እስከ 12 ሰዓት ላይ የፈለጋችሁት ጊዜ መብላት የፈለጋችሁት ያህል ጊዜ የፈለጋችሁትን ነገር መብላት ትችላላችሁ። እንደኔ ደግሞ በቀላሉ የመክሳት ቻሌንጁን ይበልጥ ከካሮት ጁሱ ጋር ከሾርባው ጋር ከሻዩ ጋር ይበልጥ እንዲያፋጥርልን ጉብዝ እንዲያረጋን በደንብ ኪሎአችን ላይ ለውጥ እንድናይ እንፈልጋለንና ምን ምግብ ሪኮመንድ ታደርጊኛለሽ የምትሉ ካላችሁ ቀን ከምትበሉት ምግብ ላይ ብታዘወትሩ ብዬ የማስበውን ነገሮች ነው የምነግራችሁ። እኔ አሁን በጣም ሪኮመንድ ላደርግ የምችለው አትክልቶች ሁሉንም ሪኮመንድ አደርጋለሁ ከድንች ውጭ። ድንች እኔ በፍጹም መክሳት የሚፈልግ ሰው መብላት የሌለበት አንድ ነገር ብትሉኝ ከቂቤ ራሱ ድንች ነው የምላችሁ። ድንች በጣም ከባድ ነው ለኔ። አትክልቶች አሁን በጣም የሚመረጡ አትክልቶች አሉ። ፎሶሊያ ባይጠብያው ብዙ ሰው እኔ ፎሶሊያ ፌቨራይት ፉዴ ስለሆነ ብቻ አይደለም ቼክ ብታረጉት ፎሶሊያ ክብደት ለመቀነስ ፎሶሊያ መብላት ሜታቦሊዝም በጣም ያፋጥናል። ፋይበርም አለው በጣም ሜታቦሊዝም ያፋጥናል። አትክልት ነገሮች ሳይድሽ ብታረጉ ቀይስር እኔ ከዚህ በፊትም ነገራችኋለሁ። ቀይስር ባይታው የቀይስር ጁስም አለ እንደ ካሮት ጁስ የሚያከሳ ዓለም ላይ ያለ
እኔ እሱን ነገር ያልሞከርኩትም ለእናንተም ሪኮመንድ ያላረኩት እኔም ያልሞከርኩት ምንድነው የኔ አስተሳሰብ የካሮት ጁስ እንዴት እንደሚጥም አይታችሁታል እንዴት ሱስ እንዳለበት አይታችሁታልና ካሮት ቀይ ስር በየቀኑ መጠጣት ያው ሽንት ቤት ራሱ ቀይ ስር ስንበላ ምንሻ ነው ምናምን ታውቁታላችሁና እንደዛ እንዲሆን ስለማልፈልግ ነው ስለዚህ ቀይ ስርን በጣም ሪኮመንድ አደርጋለሁ ብቻ ከድንች ውጪ ሌሎችን ነገሮች እንደ ፉል ሚል እንደኔ ከሆናችሁ ፉል ሚል እኔ አሁን በጣም አትክልት ነው ሙሉ ሚል መበላው ማለት ትችላላችሁ እንደ ፉል ሚል ወይም ደግሞ እንደ ሳይድ ዲሽ አርጋችሁ እሱን ብትጠቀሙ አትክልቶች ብትመገቡ ከዛ ውጪ እንቁላልን በጣም አሪፍ ነው ቢቻል የተቀቀለ እንቁላል አይታችሁ ከሆነ ለብዙ ዳይት ላይ እኔ ብስና ነው የሚለኝ የተቀቀለ እንቁላል በጣም ጨጓራን ይከብደኛል የምትጠብሱም ከሆነ እንደኔ የምትወዱት እንቁላል በጣም ፕሮቲኑም የዌት ሎስ እንትኑም አቅም ክብደት ለማስቀነስ ያለው እሱም አሪፍ ነው በቀን ምግባችሁ የምትበሉት ላይ እሱን ብትጨምሩ ታውቃላችሁ የእንቁላል ዳይት ራሱ አለ እሱ ነገር ብዙ ሰው ሲሞክረው አይቻለሁ ግን እኔ በፍጹም እንደዚህ አላምንም እኔ በዳይት አላምንም ስላችሁ አይሰራም ሳይሆን እኔ የተለያየ ነገር ነው ማጫወት የምፈልገው በየቀኑ ቡሌ ወዳለው አዎ ቡሌ እየወደድኩ ነው መክሳትም ፈልግ አቮካዶ በጣም አሪፍ ነው አቮካዶ ምንም ዳይት ላይ አለ በጣም አሪፍ ነው አቮካዶም ደግሞ ብጨምሩ ሌላ ደግሞ ጥራጥሬ ነገር እንደነ ምስር is the best by the way ክብደት የበላችሁ ጥግብ ብላችሁ እየበላችሁ ክብደት መቀነሳችሁን ማፋጠን የሚፈልጉ ሰዎች ምስር ከጥራጥሬ ተልባ በጣም ነው ተልባ የኔ ታውቃላችሁ ተልባ ነው ሁሌ ላይ እንደም አረብ በየቀኑ ነው ሙሉ ከዚህ በኋላ ተልባ አትበይ የምትለኛለሽ ተልባን በጣም አሪፍ ነው በጣም ማለት ነው ኤነርጂ የሚሰጣችኋል ባይደው እነዚህን ብቻ ብሉ እያልኩ ሳይሆን በቀን አሁን 2-3 የምትበሉ ከሆነ ቀን ላይ በቀን አሁን 2-3 የምትበሉ ከሆነ ጀማሪ በቀላሉ መክሳት ቻሌንጅ ተቀላቃዮች ከሆናችሁ ምግቦቻችሁን በእነዚህ ብትቀይሯቸው መቅጣት ሳይሆን እንደ ሳይድ ዲሽም ሆነ እንደ ሜን ዲሽም አድርጋችሁ ምን እንብላ ብላችሁ ግራ ለገባችሁ ነው እንጂ ይሄን ብቻ ከበላችሁ ነው የምከሱት እያልኩ አይደለም እኔ ምንም ነገር በላለሁ ቀን ላይ ማልበላቸው ነገሮች ፓስታ መኮሮኒ ምናምን ያወፍራል ያው እንደዚህ አትብሉ እንደዚህ ብሉ ማለት አልችልም እኔም አልመርጥም ዋናው እኛ አላማ ዳይት ሳናረግ እየበላን እየጠጣን ካለ ሐሳብ ቻፓሳን ነው ሽንቅጥቅጥ ብለን አገር ጉድ እናሰኝ ብለን የተነሳ ነው የእናቶች ዘመቻ ስለሆነ ኖ ፕሮብሌም መብላት ትችላላችሁ የምትፈልጉ እራት ብቻ አትበሉ ነጭ ዳቦ አትብሉብኝ ስኳር አትቅመሱብኝ ከዛ ውጪ ግን ምንም ችግር የለም ይቀጥላል እንከሳለን ነው ተቆጣው ዛሬ ግን አልተቆጣውም እሺ ወይኔ ኢፌክት ግን ሲያምር ቀላሉ መክሳት እንችላለን ኦፍ ኮርስ አው እንችላለን እኔ ጨምሮ እዚህ ያላችሁ ብዙ ቤተሰቦቼ ምስክር ነን ምንም አይነት ገንዘብ ሳናውጣ ከቤታችን ሆነን ሳንራብ ሳንጠማ ልጆቻችንን ጥንክር ብለን ብርትት ብለን በረሃብ ራሳችንን ሳንቀጣ ሽንቅጥቅጥ ማለት እንችላለን አው እንችላለን እኔም እዚህም ደግሞ ከኔጋ ቻሌንጁን ጀምራችሁ በጣም ብዙ ኪሎ የቀነሳችሁ በተለያየ በውስጥ መስመር ምጽፉልኝ ጀግና የሆናችሁ እህቶቼ ጀግና የሆናችሁ እናቶቼ በሙሉ ምስክር ነን ስለዚህ ማንንም ሰው ተስፋ እንዲቆርጥ አልፈልግም በፍጹም ማለት ነው እኔ እንደዚህ የምንሆነው እኛ እዚህ ተያይዘን ሁሉ ቀን ምንድነው አዲስ ቀን ነው ሁሉ ቀን ምንድነው ለኛ አዲስ ቀን ነው የሚለው ነገር ሁሌም ካይምሯችን ሊጠፋ አይገባም አይደለም ለትርፍ ሲጋ ክብደት ለመቀነስ አይደለም በህይወታችን መርህ በሙሉ ሁሉ ቀን አዲስ ቀን ነው ብለን መነሳት አለብን ብዬ አምናለሁ ተመሰጥኩ ድምጼ ሁሉ ፈራለ አሁንም ጥያቄ ካላችሁ በቀናነት እርስ በርስም እየተደጋገፈን እንቀጥላለን ማለት ነው ማክሰኞ መጣለሁኝ ባለፈው ሳምንት ነበር ማክሰኞ ጀምራለሁ ያልኩ የነበረው አልተመቸኝም ግን ኦሬዲ ከዚህ በኋላ ቀደም እያልኩን ስለምቀርጽ ምንም አይነት ጥያቄዎች ካላችሁ በቀናነት እዚሁ ዩቲዩብ ላይ ጻፉና ደግሞ እንወያያለን ማለት ነው ቻሌንጃችን ይቀጥላል ዛሬ መጀመር ትችላላችሁ ላልጀመራችሁ ትናንት ለጀመራችሁ ላቆማችሁም ዛሬ መጀመር ትችላላችሁ ሁሉን ነገር ቀላሉ የምታገኙአቸውን የሆኑ የተወሰኑ ነገሮች ክብደት የሚያስከሱ ነገሮች አግኝቻለሁ የሚበሉ ምናምን ከብጤናማ ሆኖ እጅግ የሚጣፍጡ ክብደት የሚያስከሱ ምግቦች አብረን እንድንሰራ አስቤያለሁ ማክሰኞ ውዶቼ በርቱልኝ ጠንክሩልኝ እኔንም እዚህ ላይ አበርቱኝ ምክንያቱም ምን ያሁን በቃ ሙሉ በሙሉ ከናንተ ጋር በጣም የዩቲዩብ ቤተሰብ በጣም ተመችቶኛል እኔም እየበረታው ነውና እንደዚህ ዝም ብሎ ሳይሆን በፉል ታይም መስራት ፈልጋለሁ አታስዋሽኝ እኔ አሁን ዩቲዩብ በስነ ስርዓት ለእናንተም በቆንጆ አቀራረብ አድርጌ ወደ ዩቲዩብ ሙሉ በሙሉ ለመምጣት አስቤያለሁና እናንተም እኔም እየበረታችሁ አይደል እናንተም ደግሞ የሚነቃቁትን በመንካት አበረታቱኝ ሌላ ሰው ስታገኙ አስነኩልኝ
እሷን ሰብስክራይብ ምናምን አድርጓት ምናምን ዘመዴ ናት ብላችሁ አነካኩልኝ ሁሉንም እላችኋለሁ። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በጣም በእውነት መልካም ሳምንት እንዲሆን እመኝላችኋለሁ። ሁላችሁም በርቱልኝ። ቻሌንጁን ከመጀመሪያው ሳምንት ጀምሮ እያላችሁ መቀጠል ትችላላችሁ። ብታቆም ምንድነው ሁሉ ቀናችን ምንድነው? ሁሉ ቀን ምንድነው? አዲስ ቀናችን ነው። ስለዚህ ይቀጥላል። አይዟችሁ ውዶቼ፣ በጣም ነው የምወዳችሁ። መልካም ሳምንት። ማክሰኞ እንገናኝ። ባይ